ሙሙ በዕዳ የተሰራ ሙሙ ይፈርሳል። አንቺ ሁለት ሽበት አውጥተሽ እንደዚህ አይነት ነገር አለ። ማፈሩ ከኛ ነው የምናዋጣው። በነገራችን ላይ እኛ እንፈር እንጂ እነሱ አያፍሩ። በዕዳ የተሰራ ሙሙ ይፈርሳል። ይሄ በዕዳ የተሰራ ሙሙ ስለሆነ ይፈርሳል። የሰው ሀቅ የበላ ሙሙ ነው እና ህጋዊ አይደለም። ሙሙ የሚፈርስ ሙሙ ነው፣ ይፈርሳል። እና ሙኒት ትልቅ ሴት እየሆነች እውነት ለመናገር ሙሙን አሰራው ብለሽ አደባባይ መውጣትሽ ለምን እንደሆነ ባይገባኝም ምን እንደሆነም ባልረዳው ምንድነው ጥቅሙ? ሌሎች ወንዶች አንቺ ጋር እንደሚመጡ ኮመርሻል ፕሮሞሽን ነው። እኔ እንደዚህ አይነት ሰዎች እግዚአብሔር ምስክሬ ይርመጠመጣሉ። ምንም ጥያቄ የለም። ምክንያቱም ከዚህ በፊት ምናምን ዞር ያሏቸው ሰዎች ምን አርጓል? አርበ ሰፊና ጀለስ ምናምን ብሎ ይሆናል። ባልየው ጠይቆ ቢሆን ባልየው የሆነ ነገር ብሎ ቢሆንና እዛው ጉዳቸውን ቢጨርሱ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ከ15 ሚሊዮን ብር በላይ የበላች ሌባ ናት። ስለዚህ አሁን ግራ የገባኝ ምንድን ነው ያንን ነው በጣም ችግር የፈጠረብኝ። ዱባይ ያላችሁ እንዴት እንዳልከሰሳችሁ በብዛት ከኢትዮጵያ የሚመጡ ናቸው። 480 ሺህ ብር ተበልቻለሁ ያለኝ ሰው አለ። አደባባይ ያወጣልኝ ሆኒ ማኛ ያለችኝ እህት አለች። 480 ሺህ ብር ተበልተናል ከአንድ ሰው እና ብዙ ብር ነው የተበላው። እና ዛሬ እንደ ቁም ነገር እንደ ጨዋታ አድርገው ለቫለንታይ እንደሚሰጠውን ታውቂው የለ እንዴ? እሙሙን አሰርቼለታለሁ ለባሌ። ፈጣሪ ድረስ እየዋኘበት ዋናተኛ ነበር በይ። ዋናተኛ ሰማጭ ነበር፣ ሰጥቶ ነበር የሚገባው። የገደል ማሚቱ ሆኖበት ነበር ባልየው። የገደል ማሚቱ ታውቃላችሁ ሲል የሚለው ሆኖበት ነው። ዝም ብትይ ማንም አይናገርሽ። ወጥተሽ ስለተናገርሽ ግን መልስ መሰጠት አለበት ብዬ ስለጉም እሙሙ ቦርቀቅ ያለ ነበረ። ባሌ ስሜቱ ሊመጣ አልቻለም። ሌላ ከሚያይብኝ ገጠምን። $2000 የሚፈርስ ነው። አይ በደንብ አይሰራም። $2000 የተሰራ ሙሙ በደንብ ብቃት አለው ብዬ አላስብም። ሙሙ ታድሷል። ገባ ብሉ አትና ሴቶች ካሰራችሁ ለባላችሁ ስለሆነ ፐብሊክ ላይ ባታወጡ ጥሩ ነው። ባል ከሌላችሁ ችግር የለውም፣ ያው ለገበያው ነው። ባል ካላችሁ ካወጣችሁት ግን ለገበያ ነው። ባል ከሌለሽ ሲንግል ኮሽ አሰርቻለሁ ምናምን ካቻ ፕሮሞሽን ነው፣ ጥብስ ነው። ባል ካለሽ ግን ይሄን አታውሪ። ባል ካለሽ አንቺና ባልሽ በሚስጥር ነው የምታረጉት፣ አለቀ። ከባል ውጪ ይሄን ነገር ከወጣ ምንድነው ማለት ነው? ሂዱበት ነው፣ ጭውት ቀመሱ። በአዲስ መልክ ስራ ጀምረናል። በአዲስ መልክ ስራ ጀምረናል። በፊት ይሄ ነው በቃ እርግጠኛ ነኝ እንዴ ነው ያ። ስለዚህ ይሄ ነው መጨረሻ። የዳብር ዘርፈሽ ሙሙ አሰራሽበት፣ ይመችሽ። በአበሻ የዱቤ ሙሙ ያላት ሙኒት ትባላለች። የዱቤ ሙሙ ነው ያለሽ እናቱ። ለማንኛውም ለጨዋታው ድምቀት ነው። አንቺም ባትንበላጠጪ ይሄን ባቲ ጥሩ ነበረ። እንደዚህ አይነት ነገር ውስጥ ባትገቢ ደስ ይለኝ ነበር። ግን በዚህ ደረጃ ትዳር እያለሽ ባል እያለሽ ወጥተሽ አደባባይ ላይ እሙሙን አሰራውለት ስጦታ ሰጠሁት ስትይ በጣም የወረደ ንግግር እንደሆነ ልንገርሽ ብዬ ነው። ወርደሻል። ዱርዬ እንደሆንሽ ወመኔ እንደነበርሽ በማስታወቂያ ነው። ወመኔ ሴት ናት። አደባባይ ላይ መጣ እሙሙን አሰራው መጣው። ዱርዬ እንደሆንሽ ወመኔ እንደነበርሽ በማስታወቂያ ነው። ወመኔ ሴት ናት። አደባባይ ላይ መጣ እሙሙን አሰራው መጣው። አሁን ሀጂ ወመኔ ወንድ ነው። ወመኔ ወንድ ነው። በቃ አሰራሁት ብታዩት እያለ ደረቱን ነፍቶ ነው የሚናገር። ወመኔ ወንድ ስለው አንቺም ወመኔ ሴት ስለሆንሽ እንጂ ሴት ልጅ ትዳር ያላት ምን ያለች ሴት
በጭራሽ ወጣ ይሄን ነገሬን አሰራሁት ብላ አታወራ። እና አንዳንድ ሴቶች አማረብን ብላችሁ የማይረባ ነገር ባትሉ ጥሩ ነው። ትሰሚያለሽ? የኔን መልእክት በደንብ አድርገሽ ሙኒት፣ ብልግና ነው ላልሽው ነገር በጣም በጣም ያሳፍራል። ልንገርሽ ብዬ ነው። አሳፋሪ ነገር ነው ያልሽው። ፕራውድ የሚያስደርግ አይደለም። ፕራውድ የሚያስደርግ አይደለም። አሁን ፀጉር ብትይ የሆነ ነገር ብትይ ምናምን ያስኬዳል። ምንም ችግር የለም። እሙም ወይን አሰራው ማለት ረግብ ያለው ማለት ነው። ባላልሽ አይደል? ከባልሽ ወጥ የምትሰጪው ሰው አለ ካለ ሌላ ጉዳይ ነው። ያው በቅናሽ ነው የሰሩልሽ። በቅናሽ ነው። በርቺ። እና እግዚኦ ነው፣ እግዚኦ ያስብላል። ዘመኑ ከብዷል። አሮጊቶቹ ነው ያፈሉት። አባት ወጣቱ ነው የሚሸማቀቀው። አባ በአደባባይ መሙዌን ታድሷል። ገባ ገባ ብሉ አትና ሴቶች ካሰራችሁ ለባላችሁ ስለሆነ ፐብሊክ ላይ ባታወጡት ጥሩ ነው። ባል ከሌላችሁ ችግር የለውም፣ ያው ለገበያው ነው። ባል ካላችሁ ካወጣችሁት ግን ለገበያው ነው። ባል ከሌለሽ ሲንግል ከሆንሽ አሰርቼዋለሁ ምናምን ካልሽ ፕሮሞሽን ነው፣ ጥብስ ነው። ባል ካለሽ ግን ይሄን አታውሪም። ባል ካለሽ አንቺና ባልሽ በሚስጥር ነው የምታረጉት። አለቀ። ከባል ውጭ ይሄ ነገር ከወጣ ምንድን ነው ማለት ነው? ሂዱበት ነው፣ ጨውት ቀመሱ። በአዲስ መልክ ስራ ጀምረናል። በአዲስ መልክ ስራ ጀምረናል። በፊት ይሄ ነው በቃ እርግጠኛ ነኝ። እንዴት ነው ያ? ስለዚህ ይሄ ነው መጨረሻ። የዳብር ዘርፈሽ ሙሙ አሰራሽበት፣ ይመችሽ። በአበሻ የዱቤ ሙሙ ያላት ሙኒት ትባላለች።